ምንም ነገር ማላቅ ነው ይመስልሽ እንዴ? አንተ ሄዋን ምን እያደረግሽ ነው? ሰይጣን ምን ሆናችሁ ነው? ለቀቅ ምን እያደረግሽ ነው? እባክህ ሳሚ አንተ ብትሆን የማታረገውን ነገር አትምከረኝ። አንዳንዴ መድኃኒት ነው ካልነው በሽታው ከፍ ሊል ይችላል። ይሄንን ሁሉ ነገር ከጀርባ ሲያደርግና ሲጠነስስ የነበረው ወንድሜ ነው። አይከዳኝም ብለክ የምታስበው የምታስበው ሳሚ ነው። ወንድማዊነታችን ቃላችን ነው። በላም ተነስና አምጣልኝ። አይ ሳሚ በቃ እኔ የምታስብበት መንገድ አይጠፋም ማለት በቃ እሱ አንድ ነገር ቢል አንተ ደስታ ማለት ይሄን ቀድሽን ለምናሽ ባሉ ለማንኛውም አብረን መታየት የለብንም ማለት ነው። የትነና ነው ዲት ተመጣ እሱን አሳይሻል። ግን እባክሽ ይቅርታ አድርጊልኝ። እንደ ሰው ወይስ እንደ ክርስቶስ? እንደ ክርስቶስ መሆን እንኳን አይቻልም እኮ። አየሽ ልጤ ይሄንን ካወቅሽ እኔም እንደ ክርስቶስ እንደሆነ አጠብቅ። ታውቃለህ ሳሚ አንዳንድ ሰዎች በሚያደርጉት ድርጊት ልባችን ውስጥ የሚኖራቸውን ቦታ ራሳቸውን ይመርጣሉ። እናንተም በገዛ ፈቃደ በልቤ ውስጥ የመረጥከው ቦታ አለ። ምናልባት አሰልጣኙ ከዚህ ይሆናል። ማ እኔ ሳሚ አሁን እሱን ተወና ይሄ ገላና ፈቀህ እንዴት እንደናፈቀኝ አታውቂ። ለስተው አልችልም። ለምን ያች? ምክንያቱም አንቺ ምን አይነት ተኩል እንዳሰብሽ ምንም ስላልገባኝ። ህይወት ከቻልክ ዝም በል እሺ። ማለት ሄዋኔ ተለውጠሃል። ሄዋኔ መስለሽ ነው እንጂ እንዳትጨርሰው በቃክ።